ከፈጣሪ በላይ ባንተ ተመክቼ እንዴት ሳስረከው እንደምን አስቻለህ በሰርግ ቀን መቅረት ላንተ ከሚስቴ ራስ ላይ ውረጂ። ሚስቴ ማለት ትወልጃታለች። አንቺ ብታስቢው ትወልጃታለች። ሚስቴ ሰው ላይ ማትደርስ ታቋታላችሁ። ምስኪን ጨዋ የተረጋጋች ሴት ነች። እኔ ነኝ የመጣሁባት። ይሄም ነገር የመጣባት በእኔ ነው። ስለዚህ ዴዚዬ ኖርዌይ ላይ ስኖር ማላቃት ሴትዮ እዚህ ስመጣ እንዴት ነው የምታቀኝ አባቴ? እኔ ብዙ ጓደኞች አሉኝ ኖርዌይ ላይ ይስቃሉ፣ በጣም ይስቃሉ። ስለዚህ አይ ቲንክ የማያደጋግም ነገር ልንገራችሁ። አንተና ሰው በፍጹም ተያይታችሁ አታውቁም፣ አታውቃትም፣ በሰውም አታውቃትም። በፍጹም አላውቃትም፣ በፍጹም አላውቃትም። ለምን መሰለህ ቴስዬ እንደዚህ ምንድን መሰለህ ብዙ ጊዜ አይተህ እንደሆነ ኢሮፕ ላይ የማይተዋወቁ ሰዎች ሲገናኙ ፎቶግራፊ ይነሳሳሉ። ታውቃለህ? ፎቶግራፊ ይነሳሉ። አንተ አሁን ስዊዝ ሄደሃል፣ ከጀርመን ውጭ ሄደሃል፣ ብዙ ቦታ ሄዳል አለ ፎቶ ትነሳለህ አንተ። እኔ ኦስሎ በቁጥር የሄድኩት አንድ ቀን በቁጥር የሄድኩት ማለት ነው። ለዛውም ለስራ ነው የሄድኩት። ኮንስትራክሽን ስራ ነበረ። እኔ ፍቃድ ሳይኖረኝ ስራ ነበረ። ምንም አይነት ክሪሚናል ስላልነበረኝ ማንም አይናገረኝም። ቴኳንዶ አስተምራለሁ 12 ዓመት ምናምን አስተምራለሁ 12 ዓመት ከምናምን ማንም እኔ ኢትዮጵያ ውሸት እንግዲህ ልንገራችሁ ውሸት ኢትዮጵያ ወደ ኢትዮጵያ ስመጣ ወደ ኢትዮጵያ በፖሊስ ተፈቅድዶ በፖሊስ ተይዞ በፖሊስ እንደዚህ እኔ በፖሊስ አልመጣሁኝም፣ በፍቃደኝነት የመጣሁት። ቴሲ በደንብ ጠንቅቀህ ታውቃለህ። አንተ ታውቃለህ ጠንቅቀህ። አንተ ቴሲ ታውቃላችሁ። እኔ የሚገርምህ ነገር ሶል ቢሊ ካናዳ ያለው እንደዚህ ስለው ግባን ያለኝ አንድ ነገር እንድታውቁልኝ ፈልገው እሱንም ዛሬ ጠብቄዋለሁ አይደል? ከእንግዲህ ለምወስዳቸው እርምጃዎች አትታዘቡ። ጨርሻለሁ። እሺ፣ ምንም ነገር ለማደርጋቸው እያንዳንዱ ነገር እኔ እጄን አውጥቻለሁ። እንደማትታዘቡኝ እናንተም ለራሳችሁ ቃል ግቡ። እዛ ሴት ሰው ቀሏል። ህይወት አግባብ አይደለች። ላይፍ ኢዝ ኖት ፌር። እሺ፣ እንዳትታዘቡኝ ወዳጆቼ ማለት ነው። ኤዲዬ ቴንክ ዩ። ያ ዛሬ ከፍቶኛል። ማንም ቶፒክ የማረጋቸው ሰዎች ላይ የምወስደው የጭካኔን አካሄድ እንዳትታዘብ እየነገርኳችሁ ሆላዬ ቴንክ ዩ። ያ ማንም ሰው እዛ ሴት ከእንግዲህ ጨርሻለሁ። ከንክ ምክንያቱም ምንም አልሰጣችሁ። ጭካኔን የሰጣችሁኝ በጣም ጭካኔን ያሳያችኋል። መሬት እስተምገባ እኔ በቀላችኋለሁ። እነማን እንደሆናችሁ ታውቃላችሁ። እዛ ሴት ጨርሻለሁ። እኔን ነው አላውቃትም ያልክ? እሱ እኔን አታውቀኝ? ጠፍቼብን አረጀዋል፣ ተጨማደድኳል። እሱ እኔን አታውቀኝ? ዘቢባ ግዴታ መካድ አለብህ ብላለች። አሁን ቴኳንዶን ተማምነ ነው አይደል? ያጭ ልትል አይደል? እሱ እንደዚህ ነው የምደፋብህ። እንደዚህ ጀሪካን አንስቼ አናት ላይ ድስት አንስቼ በድስት አሸንፋለሁ አለ። ድስት ዝም ብለህ ትኩስ ድስት አንስቼ አናት ላይ ብደፋብህ እንደ ኮፍያ ኩሽሽ ብለን እንዲህ ስትል ቆለጥን ብመታ ትወድቃታለህ። አንተ ቆለጣ ጅራት ያወጣ ቆለጥን ይዘህ እንትን ትላለህ። ቴኳንዶ ተማምነ ነው እንዴ? እስቲ አንድ ሰው ፊት ለፊት ይናገረኝ። ጀዝባ እኛ ስፖርት ሰዎችን አይምሮ ስልጡን ሲያደርግ እንጂ ጀዝባ ሲያደርግ አናውቅ። እከካ
የሆነ ሾከኔ ያወጣ በካራቴ የተነሳ ሾከኔ ያወጣ ዶሮ የመሰልክ ሰው ያቀራራል እንዴ አከነ ወሊድ ነው ሲላ ሰለማን ይሽ ነፍጣ ይኸውልሽ ቅድም ያለች ሴትዮ ባሌን ገድየው ብላ አውርታለች አሉ። ያንን ካለች አከተመ ራሷ ባሌን ገድየው ያለችው እሱ በህገ መንግስቱ ወንጀል ነው። ቁጭ ብለው ወንጀሉን ያጠነጥናል። ወደ ራይት አታረጉም እንዴ? እኔ መከላከያ እንድሰራ ለምን ታረጋላችሁ? ይሄን ሐሳብ ስታነሱ በዚህ ከተከሰስኩ ይሄን አመጣለሁ ብዬ መከላከያ ሐሳብ ከወዲሁ አቀርባለሁ። ከሳሽ የሆነ ሰው አላጡ ላይ ያረጋል። ተከሳሽ ደግሞ ፍርድ ቤት ሲሄድ ሲነበብለት እዛው ነው የሚሰማው። ጀዝባ የአይጦይ ስብሰባ የእውነት እስቲ ማን ሄዶ የዲገላው አንገት ላይ ቃጭል እንደሚያስር እናያለን። እኔ በውስጥ በሚመጣልኝ ነገር ነው እና እሱም ሊመጣ ይችላል። ቅዳሜ ፎቶ ጂጂ ፎቶ ይልንገርሽ አሁን በጣም ዓለም ተራቋል። ፎቶ እኔ ከፈለኩት ሰው ጋር ነው ይሄ አይደለም በሌላ አሁን ሌላ ተመጣጣና በቃ ብዙ ነገር ተዘጋጅተን ልጠብቃለሽ። አይ በዚህ ጉዳይ ላይ ጥያቄ ያለሽ ለይሱ መጠየቅ የምትፈልጊው ጥያቄ ያለሽ? ኖ ምን እኔ እጠይቅሃለሁ ስለ ከሰዎች ጋር አወራው ጃፒን ጻፉለት ሂዱና በውስጥ እሱን ፎሎ የምታደርጉ ጠንክሮ ይጠይቀው። ቅዳሜ ቀን በማስረጃ እውነት ካለ ገብተህ ከፈለገ የራሱን ደቀ መዛሙርት ይዞ መግምጣት ይችላል። ብቸኝነት ከተሰማው ገብቶ በካሜራ ነው የሚገባው። አሳየ ለምለው ነገሮች ያሳየኛል። ከዛን ህዝብ ተገናኛችሁበት አጋጣሚ ወደ ትዳር ያመራል ብለህ አስበህ ነበረ? ልታገባ ታስብ ነበረ ወይስ አጋጣሚዎች ናቸው? 100% የምትወስኝ ነገር አለ እና ብዙ ነገሮችን ክሎዝ አድርጋብኝ ነበር። ኢንተረስት ቢኖረኝም ብዙ ነገሮችን ሴት ልጃለች ስታክ አድርጋብኝ ነበር እና ቀስ እያለ ሲሄድ እያመንኩት መጣሁ። እንደውም የማስታውሰው እናቴ አሜሪካ ነበረች እና ላስተዋውቃት በቪዲዮ ሲደውል አውቀ ጠርታት ነው ቺማ ፌመሷ ዘፋኝ ያለች ከራቀ ቺማ ትወዳታለህ ብለህ ነው ምናምን ስሬ እሺ በአስናቀች ብለሽ ዘፈኝ አልኳት። አመነች። ከዛ በኋላ ማዘር ራሱ አፈረች። የእናትን ስም እየጠራች ነው እና አላመነችም ነበርና አውቀ ነው ይሄ ፕራንክ የሚሉትን ነገር ልታረገኝ ኤኒዌይ እንግዲህ የሆነ ነገር ይሳካልኛል ብዬሽ ጀምሪው ነው እግዚአብሔር ይመስገን። ይሄንን ለአንዴና ለመጨረሻ ጊዜ ሁለተኛ ስለነሱ ላላወራ ለጌሜ ቀን ቬሎ ለብሼ እመጣለሁ። የእሱ ማስታወሻ ቤት ያለውን ሁላ መጥቼ እንዲደረድራለሁ። አፊታችሁ ያዩ ቬሎን ቆዳድጄ ጥለዋለሁ። አበባ ምናምን የሚባለውን ባናቴ ላይ አዙሬ እሰብሯለሁ። ሁለተኛ ስለነሱ አላወራም። የጌሜ ቀን የደስታዬም የምንም የሁሉም ከአይምሮ ላይ እንዲህ ውልቅ የሚልበት ከተሸነፍኩም ችግር የለውም እቀዳለሁ፣ ካሸነፍኩም ቀድጄላችሁ ለአንዴና ለመጨረሻ ጊዜ ከውስጤ ይወጣል። እሺ ታያላችሁ። ያ ሱፉን ሄዶ ነው ያገባበት ቬሎ ግን እኔ እስከዛሬ አስቀምጫለሁ። አበባው እንኳን እንዳለ አሳይቻለሁ። አሁን ቀይ ልብስ ለብሰ ቀይ አበባ ይዛላ መጣ። አንተ ጠንያም ቀይ አበባ አይወድም እያልኩ ስነግራት አሽሙር ነው በእናንተ ቤት። ይሄንን እንዳለ ስለነሱ ለማቀንተን የሚመጣው ቅዳሜ ብቻ ጠብቁ። የሚመጣው ቅዳሜ እያየው ቀዳድጄ እጥላለሁ። ከዛ በኋላ ስለነሱ አላወራ። ይሄ ድንፋታ የእውነት ተውኝ አቦ በቃ አላወራም ከዚህ በኋላ በዚህ ነገር እናንተ ምን ሆነ መሰለሽ ብቻዬን የሄድኩ ብቻዬን ስመጣ አዲስ አልነበርኩም ለሾለጋሬታ ሁሉን ያየሁበት ሁሉን ያወቁበት የእድሜ መንገድ አላውቅህም አለኝ ካንቺ ጋር ሲላመድ እናልሽ የኔ ያለ ምን ሆነ መሰለሽ የሁለት እግርሽ ምልክት መንገዴ
እኔን እየረሳ አንቺን እያው